አማችሁ ዛሬ ቁርጥ ስጋ ሲያምራችሁ ምግብ ከሌላችሁ ምን ታደርጋላችሁ? እኔ ምን አደርጋለሁ መሰለኝ ቲማቲም እንደዚህ ከትና ሎሚ ካለ ጨምርበታለሁ እንዳያሙ ማለት ነው። ከዛ እንደዚህ አድርጌ በርበሬ ለጉሳለሁ። በርበሬና ትንሽ ዘይት ሳይበዛ ከዛ እንደ ሀገሬ ጨዋ ከትልና ማለት ነው ታረጉታላችሁ። ከዛ እንደዚህ ያደርጋችሁ ትበሉታላችሁ። ከምር እኔ በጣም ነው የምወደው። ለምን እንደሆነ ምግብ ከሌለም አማራጭ የለኝም ይሄንን ብለው እናቴ ሀገሬ ማሪ ነው የሚያስብለው። እግዚአብሔር ለሀገራችን ያብቃል። እንጀራ ተበላሽቶ ብዬ እየጣልኩ የነበረ ኢትዮጵያ ዛሬ ላይ ዋጋ እያስከፈለ ያለው ተጠንቀቁ የኢትዮጵያ ሰዎች። እና ከምር እኔ ማለት ነው ምግብ ጉዙልኝ እላለሁኝ አልገዛም ካሉኝ ምንም አማራጭ ስለሌለኝ ሰላጣ በጣም ያንቀጠቅጠኛል። ሰላጣ ነው ምግብ የዘወትር ግን ያንም የሚያንቀጠቅጠኝ እንደዛ አደረግን ነው ማለት ነው ጋይስ። ከምር በጣም ነው የሚጥመው። አማራጭ የላችሁም። አቤት ኢትዮጵያ ስገባ ማለት ነው አርጌ የምበላበት ቀኝ ናፍቀኛል። እና በዛው ምግብ የሌለበት ቤት ምግብ ካላችሁ ቢታስነካው መሰለኝ ምግቡ ያላችሁ ሰዎች ማለት ነው ምግብ የለውም እንደዚህ ነው እያላችሁ አትውጡ ውዶቼ። እስካልፍ መብላት ነው የተገኘውን። ምክንያቱም ያንን ቀን ካላሳለፍ ነው መጥፎውን ካላሳለፍ ነው ጥሩ አይገኝም። ከኔ ቤታውን የመጨረሻ የድሃ ናቸው ያሉት የድሃ ቤቱ ማለት ነው። እግዚአብሔርን የማይታጣው ቲማቲም፣ ሎሚ፣ ሽንኩርት አይታጣም። ሌላው እንኳን በልመና ነው የሚመጣው። በልመና ቢመጣም ራሳችን 10 ቤተሰብ ስለሆነ ቶሎ ብሎ ነው የሚያልቀው ማለት ነው። እና ወዶቼ እንዴት ያደርጋችሁ ብሉ እንዳያማችሁ ሁሉ የሚያደርጉበት አምቢባ ምናምን ያላችሁ ሰዎች ካላችሁ ነው የሚያደርጋሉ። ከዛ እስኪያልፍ ያለፋን የምትረጋጓ ሲሲል ስናውሳችሁ እንዴት እንደሚሰራ ማጣጣው እና ያለንበት አካባቢ ደግሞ ቢጋላ አለ ግን መሄድ እፈራለሁ። አሁን ላይ በጣም ተትሻለሁ። ጀምር መሄድ እፈራለሁ። ሲሄድ ሰውነት እየተንቀጠቀጠ ነው የሚሄደው። እና ወዶች እየበላችሁ መኩል ባይዘው የሚቀብጥ ሰው ግን ደግሞ ተሻለ ምናምን ራባ አይገድልም ትታላችሁ እንዴ? ለፍታችሁ ካልበላችሁ ምሽክላ ነው ወላሂ ምሽክላ ነው አጣይ እና ሲላቁሳችሁ በቅንጭላታችሁ ጥሬ ስጋ እያሰባችሁ ነው። ሰርቼ ደግሞ መብላት ነበረ